ፊፊ ወይም ቁሉ ወረዳ በዚህ ዓመት ልደቴን የት ላክብር ብላ ተከታዮቿን ጠይቃለች አይጂ ላይ እና አንደኛ ምርጫ የት ነው? ዱቢ ዱቢ ስልኬ ስክሪኑ ተበላሽቶ ነበረ ወንድሜ ፋርማሲ እኮ ነው ያለው። አሃ ያሟል መሰለኝ። መጀመሪያ ቆንጆ ሴት ሆነ ከሄድክበት በኋላ ነው ወደ አሮጊት የምትቀየረው። ማለት ሁሌ ስለ ህልመ ሌሊት ማስረዳት አለብኝ። አንተ የለብህም ዲያሪ፣ ግን ግዴታ ወደ አሮጊት መቀየር አለብኝ እንዴ? በእናትህ ዋናው ጉዳዩ ነው። አረ እንደው እንዳልወጋ ዋናው ጉዳዩማ መጸጸቱ ነው። አሮጊቷን እያሰበ ሲያሰሌ አይመስልም? እኔ ብሬ በአሮጊት ይጸጸታል ብዬ አላስብም። ወይ ደግሞ ቺኳን ማለት ነው አያቱን ያድርጋት መሀል ላይ፣ ከዛ አያትየውን ደግሞ 6 እግር ያላት አሳማ ነገር ማድረግ አይኔ እሱ የበለጠ ይጸጽተዋል። ቦስ ምን ታስባለህ? እኔ ምን አስባለሁ ሰሌ፣ ስትሞት 40 ጊዜ ነው መሬት የምትተፋ፣ አትቀበለም። እሱ ብቻ ነው የሚያሳስበኝ። ሰው አፈር ነው አሉ፣ ሰው አፈር ነው ወይ ሰው መወገንቱ። እሺ መርዶ ማን ሞተ ደግሞ? ዳጊ ትንሹ የጋሽ በላይ ልጅ በእናትህ ራሱን አጠፋ እኮ በእናትህ ራሱን አጠፋ። ምን ሆኖ ነው ታዲያ ኖቲፊኬሽን ያልገባል? አዎ አንተ በእናትህ አመረረ እንዴ? እኔ እኮ ቀልዱ መስሎኝ በልበል ስለው የነበረው በእናትህ ምን ሆኖ ነው? አሁን በልበል ስለው ነበር ትላለህ፣ መልሰህ ደግሞ ምን ሆኖ ነው ትላለህ። አንተ አይደብርም እንዴ? እኔ በኔ አታመካኙ፣ በርታ ነው ያልኩት፣ ሌላ ያልኩት ነገር የለም። የገዛ ወገኑ አንድ ሲሰድብ ሲያንቋሽሽ የነበረው ልጁ በር ዘግቶ ቤት ሲቀመጥ ማን አንድ ዞር ብላ ያየው ሰው አለ? ዛሬ ዞራችሁ እኔ ላይ ጣት ቀሰራ በቃ አይደለ? ቦስ ግን እውነቱን ነው ሰሌ፣ ልጁ በጭንቀት ሲያብድ ያላየ ሰው ዞር ብሎ አሁን ጠቀርመጣ የለም ለቅሶ ብታየው ለዚህ ህዝባው ሊሞትለት አልሰደበ ብሎ በእናትህ ትልቅ ጥፋት ነው ያጠፋው። እውነት ግን ከጥፋት ሁሉ ጥፋት ያጠፋው ምን እንደሆነ ታውቃለህ ቦስ? ሲሞት ለእኔ ከቴሌ ብር ተበድሮ ቢሰጠኝ ምን አለበት? ኧረ ተው ሰለሞን ተው። ቅድም ቀልዴን 40 ጊዜ ትተፋለሽ መሬት ብዬ አሁን አረጋገጥኩ። ከነስጋ ነው የምታደርገው ወደ ሲሆን ሴዶ የበሰበሰ ብሎኬት ነው የሚሰብረው የምትሉ ሰዎች ዛሬ ላሳያችሁ እዚህ ድረስ መጥቻለሁ ማለት ነው። ተመልከቱ። ያዝ በረመታ እንታ ንፋመራ ወይኔ ወይኔ ሞት አይደለም እንዴ? ቤብ ለምን ብርድ የምር እንትን የማዛግ እንትን ሳይሆን ለምሳሌ እንዲህ ብለሽ ከጀመርሽ አይ ስዌር አሁን እኛ ሴቶች ፓንት እናደርጋለን ግዴታ ነው። ወይኔ እላ እሺ ገባክ አይደለ? በጣም የማይገባኝ ነገር ወንድ ልጅ ለምዶ ፓንት የሚያደርገው ምንድነው? ይዙ እኛ ስላደረግ እናንተ ማድረግ ስላለባችሁ ነው። አረ ምን ችግር አለ? እያነጠርኳቸው መሬት ላይ ማለት ነው እንትን እልበታለሁ። ሰው አቅጣጫ ሲጠይቀኝ ማለት ነው ጣቴ ለምን ትደክማለች ወደዛ እያልኩኝ ማለት ነው እዘረጋው ዘንዶን አለ ማርያምን። እኔ ግን እግዚአብሔር ምስክሬ ከልቤን ይጠየቅኩ። እኛ ሴት ስለሆነን ብዙ ነገር አለ ያስፈልገናል። እሺ እኮ እኔ አሁን ቁንጣ ማድረግ ወዳለሁ ታውቂያለሽ። ህፃናት ባሉበት እስኩ ቁጢጥ ነገር ላይ ዱካ ነገር ላይ በቀመጥ ማለት ሊጠቅሳቸው ነው። በዚህ በጎን በኩል መጥወጡ እስቲ አስቢ። ጾታዬ ተቆሳታ ብዬ ተከሰስ ኖ ፓንት ሳይሆን የሆነ መለጠፊያ ነገር። እሺ እኮ በኡሁ ለጥፈው ግን ነሰሰሪ ነው ብለህ ታስባለህ እኮ? አይደለም በናስትሮ ጠቅልዬ ማለት ነው እንዳለ በትሩን ከደወሎቹ ጋር ከቃጨሎቹ ጋር እንዳለ እንትን ብዬ ያልኩኝ መንገድ ላይ እንትን አዋጅ ማያውልኛል። ግን ማርያምን ፐርፐዝ ስለሚያገባኝ ወንድ ልጅ ለምንድነው ፓንት የሚያደርገው እኮ? ይቀራልኩሽ እኮ ማለት አሁን እኛ ሴቶች እኮ እንትን ግዴታ ስለሆነብን ነው የምናደርገው። ማናፈስ ምናምን ጥሩ ነው በእውነት መታፈን የለበትም እኮ። ቁጣውስ ምን ይሰራል? ሱቅ ስንሄድ ማለት ነው ስስ ፌስታሩን 2-3ኛ ቃንተን ስንጠቅልለንበት እንዳለ ጅብ እያደረግን እንሄዳለን። ጥሩ ነው። እናታን ግምጪ ነው። መምህር ሰናይት እንዴት ነሽ? ሰላም ነሽ ወይ? እኔ የምልሽ እንግዲህ ረጅም ጊዜ ሆኖኛል ማስተማር ከጀመርኩ። ተምሬ አስተምሬ ካካበትኩት ልምድ ይልቅ አንቺ እዚህ ግቢ ከገባሽ 2 ወር ሞልቶሻል። በዛ 2 ወር ውስጥ ካንቺ ያዘኝ ፍቅር ያስተማረኝ ይበልጣል እኮ ነው የምልሽ። አስተምሮኛል ፍቅርሽ። ከተዋወቅን እኮ ገና 2 ወራችን ነው። 2 ወር
2 ወር ለፍቅር 2 ሳምንት እኮ በቂው ነው። እንዳንቺ አይነቱ አበባ ለመሰለች እንስት ደግሞ 2 ደቂቃ በቂ ነው። ስምጥ ለማለት ጥልቅ ለማለት እኔ ምነው አይኑ ኢቲክሱ እንደማይፈቅድ እንደ አንድ ኬሚስትሪ አስተማሪ እኔም ያው ይሄን ከኔ የማይጠበቅ ነገር ነው። ግን አንዴት ስቂልኛለሽ? በቃ አየሽው ከፔሪዮዲክ ቴብል ላይ ከተደረደሩት ኤሌመንቶች ይልቅ ያንቺ ጥርስ ባላንስ ተደርጎ ተደርድሯል ነው ማለት። አትድራይ አንዳቢሎስ አትድራይ። ሰላሜን ስጡኝ እንጂ ሁሌ አሳይመንት የቤት ስራ ነው። አትድራይ በቃ የሆቴል መስርትበት እንጂ አትደንግጪ። እሺ እናቴ ትናንትና ቢሮ አካባቢ አቶ በላቸው መምህር በላቸው ከሚባለው ያ ካርቦን ሞኖክሳይድ ከሆነ ሰውዬ ጋር ይቻለው ምንድነው መሀላችሁ ያለው? ከመምህር በላቸው ጋር ምንም ዛሬ ይኸውልህ የባለፈውን አሳይመንት ሰርቼ ጨርሻለሁ። ፕሬዘንቴሽኑ ደግሞ አትምጭብኝ። እዚህ ጋር ቁም ነገር ይገርም። ምን ትላለች እንዴ? ምን እኚህ ሰዎች የሆቴል አልመስረት እንዴ? ተማሪ እንደዚህ መቆጣት ተቀበልከ? አንቺስ እንደዚህ ውብ መሆን አስተማሪው ምን ላይ ትኩረት ሊያደርግ ይችላል? አንቺ ላይ ካልሆነ ኤስ ኢቲክስ ይፈቅዳል። እንዲመሳል እንዲመስ ቋቅ እንዲኮከም መሆን። ቲቸርዬ አሳይመንቱን ተቀበለኝ። ነገ እንደማትቀበለኝ አውቃለሁ። ቲቸርዬ ዛሬ ተቀበለኝ። ኧረ መምህር ገደልከው። ማሱን አባትየው በጉማሬ አለንጋ እየገረፋሉ። በርበሬ ታጠነ ያደገ ልጅ የኔ ቡጢ ሊገለው ህይወቴን ልመስርት ተውኝ። ህይወቴን ልመስርት በእናትህ ልለምንህ በቃ ከህይወት ይውጣልኝ። ያስጠላኝ ሰለቻኝ። እንዴ አይገባም እንዴ? በቃ ገንዘብም ከሆነ ከፍላለሁ። በቃ ተውኝ ስለ እግዚአብሔር። እንዴ ምንድነው እኛ አንድ ድል እንዴ አንቺ እንዴ አረና በእናትህ አንበርካኪው ብዬሻለሁ። እናቴን እሳት ነኝ አንበርካካ። አንተ ለመነችው እኮ እንደዚህ ተንበርካካ። አንቺ ምን እያለች ምን እያለች ላስተሰምቻለሁ እኮ በዛ ጋውኝ ምን እያለች ወንድና ይተክዝ እስቲ ይተክዝ ምን ይሻላል? አንተ ፈጃቸው አይደል? እኔ ከአይምሮ ይበላይ ነው። ፈጃቸው አይደል? ፈጃቸው እናቴ። አረ እንደኔ ይረስባችሁ የኔን በረከት እናንተ ይሁት የእናንተ ለኔ ያርግልኝ። አረቂት አዑዙ ቢላህ ሚነ ሸይጣን ረጂም አዑዙ ቢላህ ሚነ ሸይጣን ረጂም። ዛሬ ሙሉ ቁም ሳጥን ተሸክሜ ፑሻፕ ልሰራ ነው። አበሻ ቶሎ በላስ ያዘው አዙሮ ፍጠን አዙረው ቶሎ ፍጠን አቦ የትም ተወለድ ሳራ በረሃ ላይ ደግ የዛፎቹ ብዛት ያፈሯ ለምነት የአየሩ ተስማሚ አረንጓዴ አሻራ ዋና እህትነት የሳራ ልጆች ፍቅር ነው ምርጫቸው። አቦ እንዴት ነው በእናታችሁ ተሰቃዩ ብዙ ባክሽ ጥሪያቸው